እንዳማረረች እንኳን አወሸክ በልስ እንተውና ብላስኪ በሳምንት እኮ ይኸው አጥንት ወጣ። አባዬ ደግሞ ይኸው እንጂ የሷ እኮ ነው እንደዚህ አጥንቷ ወጥቶ እንደተለመዳተው እረፊ ነበር አጎቴ እስኪ ምን እንደሚለኝ። አይ እንግዲህ አይጀምራችሁ አርፋችሁ ብሉ። ነይ በቃ የኔ ትንሽዬ ነይ ጉርሽ። አዎ እንደዚህ ስትደጋገፉ ነው የሚያምርባችሁ። ለነገሩ አንተ እናትህ ከሌለች እኮ በጣም ነው የሚከብድ። አባዬ በቃ ማደጋችንን ማመን አፈልግም አይደል? አይ እናንተ ነው ያደጋችሁት። እኔና አባትሽ ግን ገና ልጆች እንደሆናችሁ ነው የምናውቀው። አባዬ ቆይ አሁንም እንደ ህፃን ነው አይደል የምታዩ? እሷን ባያችሁበት አይን ስለምታዩኝ እኮ እንዴ። ምን ማለት ነው? ያንቺ ፊዚካሊ አታርጊ ሜንታሊ አታርጊ፣ በቃ ዝም ብለሽ ለህፃንነት የተፈጠርሽ ነው የሚመስለኝ። እንዴ ማማ ትን እንዳታስብላት ይብ ያሽ ዝም ብለው ይሄን የመሰለ ዴዘርት ሰርተሽ ያበላሽንማ ህፃን ነሽ ልል አልችልም። ወይ እውነት ነው አባዬ። እኔ እኮ ከሆቴል የመጣ መስሎኝ ነበር። ለካ እሷ ነሽ ሼፏ። እንዴ ምን ልትል ነው? በደንብ አድርገን ይበላል። እሺ ይሁንልሽ፣ ግን ለማንኛውም በጣም ቆንጆ ነው። በቃ ጎርፍሽ ነይ። እሺ ላጉርስ ሸመት ነይ። አልመልሰውም ነይ። ቀረብሻ ተይ እባክሽ እንደዚህ አትይ። እባክሽ እማዬ፣ ቆይ ሌላ ምንም አይነት አማራጭ የለውም? የለም። ሺህ ጊዜ ማውራት ምንም የሚፈይደው ነገር የለም። እንደዚህ መሆን አለበት በቃ። ግን ቆይ እሺ፣ እስከ ዛሬ ካሳለፍነው ነገር በላይ ምን መጣ? ትንሽ ጊዜ ነበር እኮ ይቀራል። ልጄ የምን ትንሽ ጊዜ ነው? እኔ አልቻልኩም፣ ደክሞኛል፣ አቅቶኛል። እንዴ ላንቺም የተሻለ ነገር ይገባሻል። እዚህ መሆኑ ላንቺም ጥሩ አይደለም። በቃ ሂጂ። ደግሞ እኮ ነገርኩሽ፣ ጥሩ ወዳጄ ነው አልኩሽ እኮ። ግን እኮማ እኔ ካንቺ ጋር ስላለው በጣም ደህና ነው። አይ አሁን ደህና ይሆንሽ ይመስልሻል? ግን እየቆየሽ ነው ነገሮች የሚከብዱሽ። የነገ ህይወትሽ መስመር መያዝ አለበት። እሺ እማ። ወይዬ አባቴ ጋር ነው አይደል የምትወስጂው? ለውጥ ላይፈጥር ይችላል። እሱም ሌላ ህይወት አለው። እሱም መርሳት የለብሽም። ያም ሆነ ግን ትሄጃለሽ። እሺ ስሚ ልጅ፣ እኔ ሁሌም በዙሪያሽ አለሁ። ደምሮልሽ ብለህ መሆን አለብሽ። ምንም ሆነ ምን እኮ እዚያ ያለው አባትሽ ነው። ግን እኮ አንቺ እዛ የለሽም። አሁን እኮ ትንሿ አለኝ አይደለሽም እንዴ? ትልቅ ልጅ ሆነሻል እኮ። ታውቂያለሽ፣ እኔ አቅሜ ደክሟል፣ ጤናዬም እንደምታውቂው ነው። ስለዚህ እንደዚህ መሆን አለበት። ከምንም ነገር በላይ ደግሞ ለአንቺ የተሻለ ነገር ይገባሻል። ምክንያቱም እንደነገርኩሽ ነው ልጄ፣ እዚያ ያለው እኮ አባትሽ ነው። ነይ ነሽ እንዴ ምን አልሰማውም ልትይ ነው? ምኑን? በደንብ ሰምተሻል። አሁን በር እየተንኳኳ ነው። ሄድሽ ክፈቺ። እኔ ምንም ነገር አልሰማውም። ደግሞ ከሰማ ለኔ ከመንገር ይልቅ ራስ አከፍትም እንዴ? ተነሽና ክፈቺ። እንዴ አንተ አከፍትም እንዴ? እኔ ቁርስ ሰራው፣ በዛ ላይ ደግሞ ልወጣ ነው። እንደዛ ከሆነ ስቴጂ በዛው ክፈቺው። አይ በበር አይደለም ወጣው እንዴ? እንደውም አልሄድም። ቁርስ ከሰራ ይበቃል።
ይሄን ቁርስ ባንበላ ይሻል ነበር። አሁን አመት ልታወሪበት ነው። እኔ አመት አላወራሁም። እሺ ቆይ አልታዝም እያልሽ ነው? ተይው እንደውም እኔ እከፍታለሁ። እሺ በቃ እኔ እከፍታለሁ። እንዴ ቅድም አትነሽም ነበር? እኔ አሁን ስነሳ ነው ትዝ የሚልሽ? እኔ ታናሽ እያለሁ በቃ እኔ እከፍታለሁ፣ አንተ ቁጭ በል። እንዴ አንስቶ መርጨት ነበር። ነይ እሺ አሁን ቀስ በይ። እንዴ አቤት። እንዴት ዋላችሁ ልጆች? ደህና እግዚአብሔር ይመስገን። እንዴት ዋልሽ? እንግዳ አለ እንዴ? አዎ አለ። ግቡ። አይ አንገባው፣ እዚሁ ጥሪልኝ። ኧረ ግቡ። ብትገቡ ይሻል። ግድ የለም ልጆች፣ አባታችሁን ብትጠሩልኝ ነው የሚሻለኝ። አመሰግናለሁ። ሂጂ በቃ ጠርተሽላቸው። እሺ ግን በሩ እንዳዘጋው። እሺ በቃ ይመጣል፣ ጠብቁት። እማዬ ወይ ልጅ፣ ይሄ ወንድሜ እንግዲህ ምንም ለውጥ አያመጣም። አርፈሽ ቁሚ። እዚህ ምን ትሰሪያለሽ? መነጋገር አለብን። ደግሞ እዚህ ነው እንደምንነጋገረው? ደግሞ እስከ ዛሬ ከተነጋገረው ነገር ምን አዲስ ነገር ተፈጥሮ ነው የምንነጋገረው? አዎ ለዛ ነው የምንነጋገረው። ዛሬ እንደ ትላንትና ስለቀጠለ ምንም አዲስ ነገር ስለሌለ ነው የምንነጋገረው። ደግሞ እሱ ምን ማለት ነው? እሺ በቃ ለማንኛውም ከዚህ ዞር እንበል። ወዴት ነው ዞር የምለው? እንደውም ከዚህ ጋር ወዴትም አልንቀሳቀስም። አንተ ስለ ራስህ ነው እንደምታስበው? ልጅህን እንኳን ሰላም አትላትም? ይቅርታል፣ እዚህ ጋር መሆን ስለማልችል ነው። ለዛ ነው ዞር የምንለው። በአሁኑ ልክ ብለሃል። ሁላችንም ትክክለኛ ቦታ ላይ አይደለም ያለነው። እናማ ሁላችንም ወደ የቦታችን እንሄዳለን። እኔም ከዚህ ሄዳለሁ። አንተም እግዚአብሔር ያለ ቀን ቦታህን ታገኛለህ። እልኝ ከዚህ በኋላ እሷ እዚህ ቤት ነው የምትሆነው። ምን ማለት ነው? አንተ ሸል እባክን እናቴ ላይ አትጮህባት። ታዩ ይጩ ልጄ። ምን ነው ልጅ አይደለችም እንዴ? ምን በዚህ ልክ አስደነገጠ? የተከበረ ቤተሰብ አለኝ እኮ። እንዴት ነው ቆይ እሷ እዚህ የምትሆነው? አረ የተከበረ ቤተሰብ ነው ያለህ እንግዳ። ትሰማኛለህ? እንደው እንደ ንግግር ቢሆን የማይሆን መልስ ነበር የምሰጥህ፣ ግን ያለበት ቦታ አይፈቅድልኝም። እባክሽ እማዬ፣ በቃ ይብቃን፣ ከዚህ እንሂድ። አንቺ ዝም በይ እንግዳ። ሰማለ ምርጫህን ትመርጣለህ። ይችን ልጅ በሰላም ወደ ቤት ታስገባለህ። አለበዛ ግን ይሄ የተከበረ የምትለው ቤተሰብህን በሩን ከፍቼ ገብቼ ሁሉንም ትርምስሙስን አወጣልሃለሁ። ሚስትና ልጆችህን ባዶ ነው ማስቀረልህ። ማርሸት በፈጠረሽ እሺ ተረጋጊ፣ በቃ እንነጋገራለን። እሺ በልጄ እምልልሃለሁ፣ ምንም ቢቀየር ነገር አይኖርም። እሺ በቃ እንነጋገራለን፣ ግን የሆነ ቦታ ልጅ ነው። ጀስ ወይኔ ደነገጥኩ። በእናትሽ በአንቺ ቤት አስደንግጠሽ ሞትሻል። ሞዛዛ አጎቴ ግን ምን እንደሆነ አልገባኝም። ማለት ምን ሆነ ማኪ? እንዴ ከመጡት ሰዎች ጋር እየተጨቃጨቀ ነበር። አሁን ሰዓቸው ደግሞ የሉም። ምናልባት ወይ እኛ ማናቃቸው ዘመዶቻችን ይሆናሉ። ሊሆኑ ይችላሉ። እኔ እንኳን የእናንተን ዘመዶች የራሴን ዘመዶችም አላውቃቸው። ኧረ እኔም አላውቃቸው። ለነገሩ ማንም የሚሆነው እባክሽ የአባዬ እንግዶች ናቸው። እኛ ያገባል። እሺ እንግዲህ ይሄን ሀሳብ ቁም ነገረኛ ትንሽ ሊሆንና እደውልለታለሁ። እሺ በቃ ወደ ቤት ልሂድ። አንቺ ደግሞ አሁን ቤት ሄደሽ ምን ትሰሪያለሽ? ልክ ስራ እንዳለው ሰው እንዴ ዋልኩኝ እኮ። ታዲያ ስትይ መጀመሪያሽ አይደል? በቃ ቁጭ በይ በእናትሽ። አታለቃቅስሽ። እንደው ሰው የሚባለው ቆይ ላሳይክማ። ምን ነው የምታሳይ?
እናንተ ምንም አትወስዱ? እሱን ተወው። አሁን ወደ መጣንበት ጉዳይ እንግባ። ልጅህን እንግዲህ እንደምታያት አድጋለች። እንደ በፊቱ በወር የምትወረውርላት ሳንቲም ለህይወቷ ምንም ለውጥ አያመጣም። ስለዚህ የተሻለ ነገር ማግኘት አለባት። ከኔ ጋርም ቢሆን እንዲህ እየታመምኩኝ መማቀቅ የለባትም። አብራ በወጣት ቆይ ለምንድን ነው ልጅ ፊት እንደዚህ ነገር የምትናገሪው? ምን እንዳትሆን ሰምታ እንዳይከብዳን የፈራኸው? አሁን እኮ እንድትሰማው ያስጠላህ ነገር እየኖረችበት ነው አይደለም እንዴ? እሺ ቆይ ምን አድርግ ነው የምትይኝ? እሱንማ ደጋግሜ ነገርኩ። እሺ በቃ ብቻችንን ነው። ጥሩ ልጅ ታናሽና ሰኛው ነበር። እሺ ማማ ምን ላድርግሽ? እሷን ቤቴ ወስጄ ቆይ ልጆቼን ሜዳ ላይ ልበትን? ምን ማለት ነው እሱ? ትዳሬ ይፈርሳል፣ ልጆቼ ይበተናሉ። ባለቤቴ እኮ። እስቲ አንዴ እንኳን ከራስ አልፈ ስለሌላ ሰው አስብ። እቺ ልጅ ምን ትሁን? እኔም በማስታመም ከኔ በሽታ ጋር አብራ ትንከራተት። ጭራሽ ደግሞ የኔን ህይወት ድጋሚ ትድገመው። እሺ በቃ እኔ እንደዛ እንዲሆን ፍጹም ፍላጎት የለኝም። ሲወራው እንኳን ያንገሸግሻል አይደለ? ይሄ ለመስማት ያስጠላን ንግግር ልጅህ እየኖረችው ነው። ይበቃታል እያልኩ ነው። እየለመንኩ አይደለም እንደሌላው ጊዜው እያስጠነቀቅኩና እየነገርኩ ነው። ወቀው ይኸውልሽ በአንድ መንገድ ብቻ ነው ልጅቷን ወደ ቤት ይዣት ልሄድ የምችለው። ምንድን ነው እሱ? ይኸውልሽ አሁን ቤት ውስጥ ምንም የሚያግዘን ሰው የለም። ስለዚህ እንዳጨርሰው እና ልጅህን ገረድ ልታረግ ነው? መጀመሪያ እኔን ተረጅኝ እንዴ። ታዲያ መቼስ ልጄ ናት ብዬ ይዣት አልሄድም። መጀመሪያ በዚህ መንገድ ይዣት ሄድና ከዛ ነገሮችን አስተካክላለሁ። እባክህ እንግዳ እንዴ፣ እኔ እኮ ልጄን እዚህ ያመጣኋት የተሻለ ነገር ላይ እንድትሆን ነው እንጂ። ተይ እባክሽ፣ እኔም ቢሆን እኮ ልጄ ነው። ግን ከዚህ ውጭ ሌላ ምንም አማራጭ የለም። በቃ እኔ ልረዳሽ አልችልም። እሺ እንግዲህ እና አማራጭ አለ። እባክህ እንደው ግን ይህን ነገር ቶሎ ብለህ አስተካክለው። እሺ ትንሽ ጊዜ ብቻ፣ ሁኔታውን ግን አስረጃት። እሺ መጣ። ምን ነው ዝም አልሽ? ልጄ እንግዲህ እንዴት አድርጌ እንደማስረዳሽ አላውቅም። በቃ እንግዲህ አባትሽ እንዳልሆነ አስቢ። እንዴ ግን እኮ አባትሽ ነው ብለሽኝ ነበር። በቃ ለጊዜው እንዳልሆነ አስቢ። ምክንያቱም ግዴታ ያንቺ ህይወት መስመር መያዝ አለበት። አልገባኝም እማዬ። ይኸውልሽ እንግዲህ ልጄ የወዳጁ ልጅ ሆነሽ እዛ ቤት አጋዥ ሆነሽ ትገቢያለሽ። ሙች ልጄ ለትንሽ ጊዜ ብቻ ነው። እና ቆይ አባት አይደለም እንዴ? ግድ የለሽም ልጄ፣ እንደው ግራ እንደገባሽ ቆይ፣ እሱ ነው የሚሻለው። ለትንሽ ጊዜ ብቻ ነው። እሺ ትንሽ ጊዜ ብቻ ታገሽ፣ ያስተካክሏል፣ እርግጠኛ ነኝ። ግን እኮ እማዬ በቃ ነይ፣ ወይኔ እስቲ ነይ። ቆይ
ቆመሽ ቅፍ አድርገሽ እናትሽን ተሰማምጪ። የኔ ልጅ ሁሌም ከጎንሽ አለሁ። ሁሌም አጠገብሽ ነኝ። እንዳትፈሪ። ደግሞ እውነተኛ ሁኚ። ለእውነት ተጋፈጪ። መብትሽን አስከብሪ። እባክሽ እባክሽ ተይ በቃ። ደግሞ ለጊዜው ሰራተኝነቱ ነገሮች ይስተካከላሉ። እሺ እናቴ የኔ ልጅ አላም በርቺልኝ። እሺ ያልፈልግ የሚያልፈው በቃሽ ያሽ ለጅላልጅ ሊና አቤት። መቼም እናትሽ ሁሉም ነገር ነግራሻለች አይደል? እኔ ቤተሰብሽ አንድ አካል ነኝ። አዎ እንደዛ ነው መሆን ያለበት። እሺ አደራ አደራ። ይኸውልሽ ልጄ እኩያሽ ስለሆነ ተሳስተሽ የሆነ ነገር እንኳን እንዳትይ። እሺ ምንም አይደለም። በጣም ጥሩ። በተረፈ ምንም ያሳቀቅ ነገር የለም። ደስተኛ ትሆኛለሽ። እዚህ ሁሉም ሰው ሰላማዊ ነው። ትወጂዋለሽ። እሺ አየሁኝ። ያምራል። ቆንጆ ነው። ያምራል። እሺ እሱም ያምራል። ይስ ውፍ በእናትሽ ስንዴ ነው የምታሳይ እንዴ? ምንድን ነው? ምን ችግር አለ? በቃ ሁሉም ያምራል። በቃ እንኳን ማለት ነበር። እሺ እጭ ወይ እቺ ስጣላ በግድ ነው። አቤሴሎም። አቤት አባዬ፣ እዚህ ነን። መክሊትዬ አለሽ እንዴ? በሉ ተዋውቋት። እሌኒ ትባላለች። አቤሴሎም ይባላል። መክሊት ይባላል። እንኳን ደህና መጣሽ። አመሰግናለሁ። ልጄ እሌኒ የአንድ ወዳጄ ልጅ ናት። እህት ናት ማለቴ እህታችሁ ናት። ያው ሰው ስለሌለን ታግዘናለች። እሺ አባዬ እንኳን ደህና መጣሽ እሌኒ። አመሰግናለሁ። እሺ ልጄ ካንተ መኝታ ክፍል አጠገብ ያለው ቤት አሳያትና እዛ ተረፍ እቃውንም ውሰድላት። እሺ አባዬ ነይ እሌኒ ነይ። ምን ነው አጎቴ እየደከመ ትመስላለህ? ደህና ነኝ። አንዳንድ የሰሟቸው ነገሮች ትንሽ ስላጨናነቁኝ ነው። ስለ ልጅቷ ነው? አዎ ስለ ቤተሰቦቿ። እስኪ ትንሽ ልረፍ። እሺ
ወይኔ ማዬ ገና በአንድ ቀን ናፈቅሽኝ። ምን ላድርግሽ? ያንቺን ቃል እምቢ ብዬ አብሬሽ ብቆይ እኮ ደስ ይለኝ ነበር፣ ግን ደግሞ እንደዛ ማድረግ አልችልም። ብቻሽን ጥዬሽ መጣሁ፣ ይቅር በይኝ። ሄሎ ማዬ፣ እስክትደውይ እየጠበኩሽ ነበር። ደህና ነሽ? ደህና ነሽ ልጄ? እኔ በጣም ደህና ነኝ እናቴ። አንቺ ጤናሽን እንዴት ነሽ? መድኃኒትሽን ወሰድሽ? አዎ ልጅ ወሰድኩ። እንደው ግን ቤቱ ያለ አንቺ በጣም ነው የሚያስጠላው። ታውቂያለሽ ማዬ፣ እኔም እኮ ከአንቺ ጋር በሆን ነበር የሚሻለኝ። ግን ትክክል አይደለም። ትክክለኛው ነገር እዛ መሆንሽ ነው። ለአንቺ ስንል ደግሞ ይህን ማድረግ አለብን። እሺማ እማዬ፣ አንድ ጥያቄ ልጠይቅሽ። እንግዲህ ልመለስ አትበይኝ እንጂ የፈለግሽውን ጠይቂ። አባቴ ነው አይደል? ምንም ለውጥ አያመጣም። አባትሽ ሆነ አልሆነ እዛ ቤት ውስጥ መኖር አለብሽ የኔ ልጅ። እንደው ጠንከር በይ እሺ፣ መበርታት አለብሽ። ገባሽ የኔ አበባ? ግን እኮ መጀመሪያ አባትሽ ጋር ነው የምንሄደው ብለሽኝ ነበር። እንግዲህ በቃ አልኩኝ እኮ ልጄ፣ አታናጂ። እሺ በቃ እማዬ፣ ይቅርታ፣ በድጋሚ አልጠይቅሽም። በቃ ተኝ እሺ፣ በጊዜ ተኝ። ደግሞ ትምህርትሽ እስከሚጀምር ቤቱን በደንብ ተላመጂ። እሺ በቃ እማዬ፣ ደህና ደሪ። በእርግጠኝነት አባቴ ነው። አስታውሳለሁ ልጅ እያለሁ በተደጋጋሚ እየመጣ ይጠይቀን ነበር። ታዲያ እንዴት ነው የገዛ ልጁን ሰራተኛው ምን ብዬ ነው ለሀረግ የምነግራት? ምንስ ብዬ ነው የማስረዳት? ቤቴ መፍረሱ ነው በቃ። ወይኔ እንግዳ ምንም አይነት ስህተት መስራት የለባትም። አዎ ምንም አይነት ስህተት እንዳትሰራ እነግራታለሁ። አዎ እንደሱ ነው የሚሻለኝ። አዎ ወይኔ እንግዳ አዎ እንደዚህ ይሻለኛል። ሄሎ እማዬ። የኔ ልጅ ደህና አደርሽ? ደህና አደርሽ? ደህና ነኝ ልጄ። እንዴት አደርሽ? አልተነሳሽም እንዴ እስካሁን? እማዬ ገና ጠዋት እኮ ነው። ይህ ልጄ አሁን እኮ እናትሽ ቤት አይደለም ያለሽው እንዴ? ቁርስ ሰርቶ የሚቀሰቅስ ሰው የለ እና እማዬ
የቤት ሰራተኛ ስለሆንኩ በጧት ተነስቼ ቁርስ መስራት አለብኝ? ልጄ ጎሽ የኔ እናት በይ ተነሽ። እሺ ተነሽ፣ ትንሽ ጊዜ ነው። እሺ እማዬ። እንግዲህ ቻዩ ቤተነሽልኝ የቤት ሰራተኛ መሆንሽን መርሳት የለብሽም። እናትሽ ያለችሽን ነገር ሁሉ ነገር ማድረግ አለብሽ። እንዴ ማኪ ብቻ በእንቅልፍ ልብሽ እንዳይሆን እየተጓዝሻለሽ። እንዴ ምን ሆነሽ ነው? አልነቃሽም እኮ አንቺ። ተወኝ እስኪ። ታዲያ ነቃ በያ፣ ነቃ በያ። ግዴታ ነው ያለብኝ። ነቅቻለሁ፣ እነቅሳለሁ። እሺ ነቅቻለሁ። አዎ ነቅቻለሁ። አዎ እርግጠኛ ነኝ። በዚህ ጠዋት የመጣሽበት ምታት አልገባኝም። እንዴ ምንድን ነው? በጠዋት ተነስተሽ አታውቂም ልትለኝ ነው? አረ በጭራሽ። ያው በተዘዋዋሪ እንቅልፋ መሆንሽን እየነገርኩሽ ነው። ለነገሩ አንቺን በደንብ ታውቂዋለሽ። እሰይ እሺ። እና ምን ይጠበስ? ምን ይጠበሳል? ቁርሱ እንደሆነ እንግዳዋ ሰርተዋለች። እንዴ ሰራች እንዴ? እና ታዲያ አንቺማ በጣም ታሳፍሪያለሽ። ወይ ስታሳዝን። ለነገሩ የመጣችው ለዛ ነው መሰለኝ። እንደሱ አይባልም። አንቺ ግን እንዴት ሁሉንም ነገር ባንድ ያወቀች? አረ ያው እኔን አንድ አራት ጥያቄዎች ጠይቀኛለች። ቤት ውስጥ የምትኖር ሰው መስላት እኮ ነው። ዝም በይ ወሬኛ። ግን ምንም የቤት ሰራተኛ አትመስልም። የቤት ሰራተኛ? ቆይ የቤት ሰራተኛ ምንድን ነው የሚመስለው አንቺ? ማለቴ በይ አሁን ወሬውን ትተሽ ሂጂና ልጅቷን አግዣት። ይኸውልሽ ደግሞ የቤት ሰራተኛ አትመስይ ምናምን እንዳትያት አንቺ ሕፃን። እንዴ ሂዛ ሞኝ መሰልኩ እንዴ? ጀመረሽ ደግሞ። እንዴ አንቺ ዋ እንዳልመጣልሽ ወንድ ኮንክና። ዝም በይ አርፈሽ ስሪ። እንዴት አደርሽ? ሰላም። ሁሉንም ነገር በፍጥነት ነው የለመድሽው? ኧረ ገና አልለመድኩትም። ኧረ ለምደሽዋል። ጎበዝ ነሽ እባክሽ። አይ ጎበዝ ሆኜ እንኳን ሳይሆን እናቴ በጠዋት ቀስቅሳኝ። እናቷ የምትቀሰቅሳት የመጀመሪያው የቤት ሰራተኛ ነሻ? የቤት ሰራተኛ? አብይ አግዣት ብሎኝ የመጣሁት። ምን ላግዝሽ? እሺ ግን ሁሉንም ነገር ጨርሻለሁ። ማቀራረብ ነው የቀረኝ። በቃ አቀራርባለሁ። እሺ አብረን እናቀራርባለና። እስከዛ እኔም አጎቴን እንቀሰቅሰዋለሁ። አጎትሽ ነው እንዴ? አጎቴና አባዬ ጓደኛሞች ናቸው። ቤታችንም ጎን ለጎን ነው። እኔና አቢ ደግሞ ተመሳሳይ ቤት ነው ያደግነው። ለዛ ነው አጎቴ የምለው። በቃ አሁን እናቀራርብ። ስለጠየቅሽኝ የመለስኩልሽ። በቃ ይሄን ይዘሽ ሂጂ። ምንድን ነው አቢ? ደግሞ አብሮ እንደሰራ ሰው ኮራ ብለሽ አብረሻት ታቀራርቢያለሽ። ይኸውልህ አብሮ ለማቅረብ አብሮ መስራት አይጠበቅብኝም። እሺ ሲቀጥል ሁለቱም የተለያዩ ስራዎች ናቸው። አሃ መብላትም ሌላ ስራ ነው ማለት ነው። ከሱ ጋር ሳቅሽ አይደለም ቡድንሽን መርጠሻል ማለት ነው። ዝም በያት እሺ። ሁላችንም ይኸውልሽ አንድ ቡድን እንዳትሳቀቂ። እኔ ካንተ ጋር አንድ ቡድን ነኝ አይደለሁ። እሱማ እንግዳ ፊት ከማገልሽ ብዬ ነው እንጂ እኔና እሷ ነን አንድ ቡድን ነው። እሺ እናያለን። ለማንኛውም እኔ አጎቴ ሊቀስቅሰው። አሁን እኮ ቁርስ ሰርቻለሁ ልትይ ነው? አታፍሪ? እሰይ እንኳን እሰይ። እሺ እስከዛ ቁጭ በይ አንቺ።
እስካሁን አጎቴ ተኝቷል? አጎቴ አጎቴ እንዴ አጎቴ እንዴ አጎቴ ቁርስ ደርሷል ተነስ አጎቴ አጎቴ አርጅቷል ማለት ነው ምን ማን ያረጃው አንቺ አጎቴ ይቅርታ እንደምታስበው አይደለም አጎቴ እኔ እኮ ስላልሰማኸኝ ነው ማን ደረጃ ሳይሽ አጎቴ ይቅርታ እኔ ነኝ ያረጀሁት አጎቴ እሺ ይቅርታ አጎቴ አይመን ያደገች መስሎሽ ነው ገና እኮ ህፃን ነች ህፃን ሁላችንም እኮ ለቤተሰቦቻችን ገና ህፃን ልጅ ነን አርቺ ለመንገደኛ ህፃን ነች ግን ይሆንስ ጨምላቃ ወይ ተናችን ብላ እንዴ እነሱ እዛው ይሳሳቁ ይሻላል እንዴ ታዲያስ ስማማቢ አጎቴ እያረጀ ነው ይሄ ምን እንደሚያሳይ ታውቃለህ እሺ ምንድነው የሚያሳየው አንተም እያረጀህ ነው ይሁንሽ ወሬኛ እንዴ እሌኒ ወሬ ነው የምትሄጂው መጣው ደስ ይላል መተሽ ከኛ ጋር እዚህ ልበይ ነው መክሊት ምን ማለትሽ እንዴ ደፋር ታዲያ ቤት ሰራተኛውና ከኛ ጋር እዚህ ልበላ ነው መክሊት ሁለተኛ እንደዚህ እንዳትያት እሌኒ ይቅርታ ሳታስበው ነው እሺ ነይ ቁጭ በይ በቃ የቀረውን ነገር እሺ ይልጣ ያምሻል እንዴ ምን ሆነሽ ነው እንዴ ምንድነው የምታካብደው መክሊት ጭራሽ እንደዚህ እንዳትናገራት ልክ አይደለሽም እሺ በቃ እሺ ይቅርታ እውነቴን ነው በጣም ነው ያሳዘነችኝ እንዴ አስደነገጥሻት እኮ እሺ ይቅርታ አልኩህ እኮ እሺ ይቅርታ በጣም ቆንጆ ምግብ ነው እርግጠኛ ነኝ ግን መክሊት አይደለም ይሄን የሰራችው እሱንማ እያየን ነው አጎቴ ስቃልድ እሌኒ በጣም እናመሰግናለን ቆንጆ ነው በጣም እሺ ይኸውልሽ ሌላ ጊዜ ግን ምግብ አቀርበሽ ዞር አትበይ እሺ እዚህ ሁላችንም አንድ ላይ ነው የምንበላው ልክ እንደ ቤተሰብ እሺ አጎቴ እኔ እኮ ቤት የደረሰ ምግብ ትቼ ነው የመጣሁት እሷ ግን ቀድማኛለች እሷ እናቷ በጣም ትቀስቀሳታለች እውነት አዎ አይደል አዎ እኔን ግን አልቀደመችኝም ሁሌም እናትና አባትሽ ናቸው የሚቀሰቅሱሽ አይ ሁሌ እናቴ አይደለችም የሚቀሰቅሰኝ አባትሽ ነው አይ እና እኔ አባቴን ማኪ እንዴ ለምን አርፈሽ አትበይም እሷም ትብላበት ግን ብትነግረን አሪፍ ነው እሺ እነግራችኋለሁ የኔ አባት